የተከበራችሁ የሚዲያ ተከታታዮቼ ዛሬ የምለቅላችሁ ቪዲዮ የዘጠነኛ ክፍል የኢኮኖሚክስ ሰብጀክት ቻፕተር 1ን እለቅላችኋለሁ ማለት ነው። ኢኮኖሚክስ ሰብጀክት ያው ከዚህ በፊት ከ11 ጀምሮ ነበር የሚሰጠው። አሁን ከ9 ጀምሮ በአዲሱ ካልኩለም እየተሰጠ ስለሚገኝ ይህንን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ሁሉም ጋር እንዲደርስልኝ እንድታደርጉ በአክብሮት እጠይቃችኋለሁ ማለት ነው። በቀጥታ ይህንን ወደ ዩኒት 1 ነው የምወስዳችሁ፣ ምክንያቱም ያው አጠር አድርጎ ለመግለጽ በቀጥታ ወደ ዩኒት 1 ገብቼ እንቀጥላለን ማለት ነው። ዩኒት 1 እንደምታዩት ኢንትሮዳክሽን ወይ ኢንትሮዲዩሲንግ ኢኮኖሚክስ ይላል። ይህንን ኢንትሮዲዩሲንግ ኢኮኖሚክስ ስለ ኢኮኖሚክስ ሳብጀክቱን በደንብ አድርጎ ኢንትሮዲዩስ ያደርግልናል ማለት ነው። ኢንትሮዳክሽን ፓርቱ ኢኮኖሚክስ ኢዝ አን ኤክስትሪምሊ ዩስፉል ሰብጀክት ይላል። ኢኮኖሚክስ በአሁን ደረጃ እጅግ በጣም አስፈላጊ ሰብጀክት ነው አስፈላጊ የሆነ ሰብጀክት ነው። and it is study and the knowledges have acquired greater importances in recent time ማለት ነው። ስለዚህ ስለ ኢኮኖሚክስ ስናጠና ስለ ኢኮኖሚክስ እውቀቱ ሲኖረን በአጠቃላይ ኢምፖርታንት የሆነ ግኝት እናገኛለን ማለት ነው። በዚህ ሰዓት as you know an increasing numbers of country all over the world are facing economics problem today, and this is the reason behind the growing importance of economics ማለት ነው። ያ ማለት ሁላችንም እንደምናውቀው በአሁን ደረጃ በዓለም ላይ ብዙ ካንትሪዎች ብዙ ሀገራት የኢኮኖሚክ ችግር ላይ ሰለባ ላይ የሆኑበት ሁኔታ እንደሆነ እንመለከታለን ማለት ነው። ይሄንን ስንመለከት ታዲያ ከዚህ ሪዝን የተነሳ ከዚህ ምክንያት የተነሳ አንዱ ኢኮኖሚክስ እጅግ በጣም አስፈላጊነቱ እያደገ ይሆናል ያለበት ደረጃ ነው ያለው ማለት ነው። ስለዚህ ኢኮኖሚክስ ሰብጀክት እጅግ በጣም አስፈላጊ የሆነበት አንዱ ምክንያት ይሄንን ነው ማለት ነው። Moreover, the study of economics advances logical thinking and analytical scale and enhances our ability for observation and judgment. ስለዚህ ሎጂካል አስተሳሰብ እንዲኖረን ያደርጋል፣ አናላይቲካል ስኪል እንዲኖረን ያደርጋል፣ enhances our ability for observation ኦብዘርቬሽናችን እንድናሳድግ አቅማችን እንድናሳድግ ያደርጋል፣ እንዲጨምር ያደርጋል። ከዛ በኋላ ደግሞ ትክክለኛ የሆነ ጀጅመንት ላይ እንድንደርስ ያደርጋል ማለት ነው። ስለዚህ ባለው ነባራዊ ሁኔታ ኢኮኖሚክስን ካወቅ ነው ትክክለኛ የሆነ ጀጅመንትን ተከትለን እንሄዳለን ማለት ነው። ሶ we include that the study and the knowledge of economics is useful to each of us and to the society as whole ይላል። እኛ አሁን በአሁን ደረጃ ስለዚህ ስለ ኢኮኖሚክስ ስናጠና ስለ ኢኮኖሚክስ እውቀቱ ሲኖረን ለእያንዳንዳችን ይጠቅማል፣ አልፎ ተርፎ ደግሞ ለሶሻል ለሁሉም ማህበረሰብ ጠቃሚ ነው የሚለውን ድምዳሜ ላይ ደርሷል ማለት ነው። ስለዚህ በአጠቃላይ ይህንን ቻፕተር ስንጨርስ ዲፋይን እናደርገዋለን። ኢኮኖሚክስ በደንብ አድርገን ዲፊኒሽኑን በደንብ አድርገን እንገልጸዋለን። ኔቸርስ ኦፍ ኢኮኖሚክሱን በደንብ አድርገን እንረዳለን። ብራንችስ ኦፍ ኢኮኖሚክስን በዛው ልክ መግለጽ እንችላለን። ሜቶድስ ኦፍ አፕሮችስ ኦፍ ስታዲ ኢኮኖሚክስ ኢን ዲሲሽን ሜኪንግ ሲኒስስ አን ኢኮኖሚ የሚለውን በደንብ አድርገን እንረዳለን ማለት ነው። ዩኒት ኦብጀክቲቭ የዚህ ዩኒት ዋናው ዓላማ አንደኛው ይህንን ዩኒት ስንጨርስ ተማሪዎች ወይም ይህንን ሚዲያ የሚከታተሉ ሰዎች ምን ያደርጋል ማለት ነው፣ በደንብ ኢኮኖሚክስን ዲፋይን ያደርጋል። ከዛ በኋላ ደግሞ የማይክሮና የማክሮ ኢኮኖሚክስን ዲፈረንታቸው በሁለቱ ልዩነት ያለውን ዲፈረንስ በደንብ አድርጎ ይረዳል። ከዛ ዲስክራይብ ያደርጋል። ሜቶድስ ኦፍ ስታዲ ኢኮኖሚክስን በደንብ አድርጎ ዲስክራይብ ያደርጋል። ካራክተሪስቲክስ ኦፍ ስሪ ዲሲሽን ሜኪንግ ዩኒትስ የምንለው ማለት ሃውስሆልድ፣
እንደ ገቨርንመንት ፊርም የምንላቸውን በደንብ አድርጎ ይረዳል ማለት ነው። ስለዚህ ኢንትሮዳክሽኑን ይህን ያክል ካልን አንዱን ርዕስ ሚኒንግስ ኦፍ ኢኮኖሚክስን አይተን ዛሬ ትምህርታችንን እንጨርሳለን ማለት ነው። ስለዚህ ሚኒንግስ ኦፍ ኢኮኖሚክስ የሚለውን እንደምታዩት ያው ሚኒንጉን ስንረዳ ዲፊኒሽኑ ነው የምናየው ማለት ነው። ስለዚህ ሚኒንግስ ኦፍ ኢኮኖሚክስ ስንል ዲፊኒሽን ኦፍ ኢኮኖሚክስ ነው፣ ሌላ ምንም አይነት ታሪክ የለውም። ሶ ዘ ተርምስ ኢኮኖሚክስ ኢዝ ኦሪጂናሊ ድራይቭድ ፍሮም ዘ ኤንሽንት ግሪክ ወርድስ ኢኮኖሚያ። እዩት፣ ኢኮኖሚያ ነው። ስለዚህ ጥናቱ በመጀመሪያ በኤንሽንት ግሪክ ወርድ የተጠና ቢሆንም እንትኑ ወርዱ ኢኮኖሚያ ይላል ማለት ነው። the meaning or meanings of the management of family or household ማለት ነው። ስለዚህ ይህንን ኢኮኖሚያ የሚለውን ወርድ the management of family or household ማለት ነው። ያው ፋሚሊ ሃውስሆልድ ማለት በአንድ ቤተሰብ የስጋ ዝምድና ወይም ባይኖራቸውም እንኳን በአንድ ኢኮኖሚ ሲስተም ውስጥ የሚተዳደሩ ቤተሰቦች ማለት ነው። ሃውስሆልድ ማለት ብዙ ጊዜ ስለ ሃውስሆልድ ብዙ ላይገባን ይችላል። ያው ጂኦግራፊ ሰብጀክት ላይ በደንብ ይተነትናል ይሄ ፋሚሊያርስ ቦታ ላይ። ነገር ግን አሁን ስለ በኢኮኖሚክስ ደረጃ በአንድ ኢኮኖሚ ሲስተም የሚተዳደሩ ቤተሰቦች ማለት ነው። ስለዚህ ኢኮኖሚ የሚለውን የማስተዳደር ሲስተም ውስጥ ያለው የኢኮኖሚ ውጣ ውረድ የሚገልጽልን ነው ማለት ነው። So this reveals that the subject of economics was first studied in ancient. ስለዚህ ይህንን የሚያስረዳን መጀመሪያ የተጠናው በኤንሸንት ግሪክስ እንደሆነ እንረዳለን ማለት ነው። ኢኮኖሚ ኢዝ ብራንች ኦፍ ሶሻል ሳይንስ ነው ማለት ነው። ስለዚህ ኢኮኖሚክስ የብራንች ኦፍ ሶሻል ሳይንስ መሆኑን በመቀጠል ኢኮኖሚክስ ኢዝ አን ኢምፖርታንት ዲስፕሊን and its prominence has increased the recent years in responses to worldwide economic problems። ስለዚህ አጠቃላይ ኢኮኖሚክስ እጅግ በጣም ጠቃሚና በአሁን ደረጃ ያለውን የኢኮኖሚክ ፕሮብሌምን በደንብ አድርገን ችግሩን ልንቀርፍበት የምንችል ሰብጀክት ሆኖ እንመለከታለን ማለት ነው። አዝ ፕሬዘንት ፖቨርቲ፣ አንኤምፕሎይመንት፣ ኢንፍሌሽን ይውላችሁ ዛሬ ላይ ፖቨርቲ በሉ፣ አንኤምፕሎይመንት በሉ፣ ኢንፍሌሽን፣ ሪሲሽን፣ ፖፑሌሽን ኤክስፓንሽን የምንላቸው ነገራቶች እጅግ በጣም በዓለም ላይ አስቸጋሪ የሆኑ ነገራቶች ሆነው እናያቸዋለን ማለት ነው። ዛሬ ላይ በየሀገራቱ ድህነት አለ፣ አንኤምፕሎይመንት ስራ አጥነት አለ፣ የኑሮ ውድነት አለ፣ የኑሮ ውድቀት አለ፣ ፖፑሌሽን ኤክስፓንሽን የህዝብ ብዛትም በዛው ልክ የዓለም አንገብጋቢ ችግር ሆኖ እናየዋለን ማለት ነው። in order to understand and find solutions to such problems and in-depth knowledge of economics is essential። ስለዚህ እነዚህን ችግሮች በደንብ አድርጎ አንደርስታንድ እና ሶሉሽኑን በደንብ አድርጎ ለመረዳትና ሶሉሽን ለማምጣት ይህንን ኢኮኖሚክስ ጥልቅ የሆነ ኢኮኖሚክስ እውቀት እንደሚያስፈልገን ይነግረናል ማለት ነው። The definition of economics has developed through time። ስለዚህ ኢኮኖሚክስ ዲፊኒሽኑ ይሄ ነው ለማለት ድምዳሜ ላይ አልደረሰም ማለት ነው። ስለዚህ አሁንም ቢሆን ኢኮኖሚክስን በየጊዜው ዴቨሎፕ ይደረጋል ማለት ነው። ዲፊኒሽኑ ኢኮኖሚክስ ይሄንን ነው ለማለት በየጊዜው ዴቨሎፕ እየተደረገ ያለ ሰብጀክት ነው ማለት። ኢኮኖሚክ ቲዮሪ has advanced over time and different themes have gradually been included into the field። ስለዚህ ዛሬ ላይ በፊልድ ደረጃ ራሱ እጅግ ብዙ እየሆነ የመጣበት አለ። እያንዳንዱ የራሱን የቻለ እየወጣ ያለበት ሁኔታ አለ። there is no complete definition of economics yet and the definition is essentially under improvements in area
such as the wealth definition, the welfare definition and scarcity definition የሚለውን በደንብ አድርጎ እየገለጸ ያለበት ሁኔታ አለ ማለት ነው። ስለዚህ ዛሬም ጭምር የኢኮኖሚክስ ዲፊኒሽን ያለቀለት ቦታ ደርሰናል ማለት አንችልም። ነገር ግን በተቻለ መጠን ዌልፍ ዲፊኒሽኖች እነዚህ ዌልዝ ዲፊኒሽን እና ስካርሲቲ ስለ እጥረት ያለውን ስለ ሀብት ያለውን አጠቃላይን ዲፊኒሽን ይገልጽልናል ማለት ነው። በዲፊኒሽን ደረጃ በዛ ደረጃ ይገልጽልናል ማለት ነው። ቤዝድ ኦን ዘ ኦብዘርቬሽን ኮንሲደርስ ኢኮኖሚ ካን ቢ ዲፋይን አዝ ዘ ፎሎዊንግ። ስለዚህ በዚህ በመነሳት ኢኮኖሚክስ በዚህ ደረጃ ልንረዳው እንችላለን ማለት ነው። ቤዝድ ኦን ዘ አባቭ ኮንሲደሬሽን ኢኮኖሚክስ ካን ቢ ዲፋይንድ አዝ ዘ ፎሎዊንግ ነው። አሁን ከዚህ በፊት ያወራነውን በመነሳት ወይም መጽሐፉ ባስቀመጠው መሰረት በመነሳት የተለያየ ዲፊኒሽን ልንሰጥ እንችላለን ማለት ነው። ጀነራሊ ኢኮኖሚክስ ኢዝ ኤ ብራንች ኦፍ ሶሻል ሳይንስ ዛት ስተዲ ዘ ኤፊሺየንሲ አሎኬሽን ኦፍ ስካርስ ሪሶርስስ ሶ as the attain the maximum fulfillment of human needs የሚለውን እንረዳለን ማለት ነው። ስለዚህ የሶሻል ሳይንስ ብራንች ነው እና አማጦ በመጠቀም ወይም ደግሞ አበቃቅቶ ነገሮችን ያለውን ስካርስ የሆነውን ሪሶርስ አበቃቅቶ በመጠቀም ማክሲመም የሆነውን ዩማን ፊልፊልመንት ኒድን ማሟላት ነው ማክሲመም የሆነውን። ስለዚህ ይሄ ማለት ዩማን ኒድስ አንሊሚትድ እንለዋለን። ይህ ሁላችን የምናውቀው ነው። ይህንን አንሊሚትድ የሆነውን ዩማን ወንትስ በዚህ ስካርስ በሆነውን ሪሶርስ ላይ ተጠቅሞ ኤፊሽንሲ አሎኬሽን እና ፊልፊልመንትን ማድረስ ነው ማለት ነው። ስለዚህ ይሄንን ነው የሚያስረዳናል። አስ ኤ ሳይንስ ኦፍ ቾይስ ኢኮኖሚክስ study how people chooses to use scarce or limited produces resource። ስለዚህ እኛ አሁን ሊሚትድ በሆነውን ሪሶርስ ላይ ምርጫ ነው ማለት ነው። ኢኮኖሚክስ እኛ ከየትኛው ይሻላል ከየትኛው ያዋጣል ብለን ነው ኢኮኖሚክስን በደንብ አድርገን ተግባራዊ የምናደርገው ማለት ነው። ስለዚህ ቾይዝ ነው ሳይንስ ኦፍ ቾይዝ የሚለው ለዛ ነው። ለምሳሌ ስካርስ ናቸው ሪሶርሶች ስካርስ ናቸው። አሁን መሬት ላንድ በጣም ስካርስ ነው። ሁሉም ሰው እንደፈለገ ላንድ አግኝቶ ወይም መሬት አግኝቶ ማረስ መቆፈር አይችልም። ላበርም በጣም ስካርስ ነው። በፈለጉት ደረጃ ላበር ይገኛል ማለት አይቻልም። ኢኩፕመንትም ስካርስ ነው። ቴክኖሎጂ ናውሌጅም ስካርስ ነው ማለት ነው። ስለዚህ እነዚህ ሁሌም ቢሆን ስካርስ ናቸው። ስለዚህ ሪሶርስ ስለሆነ ሪሶርስ ሁሌም ቢሆን ስካርስ ነው። ስለዚህ እነዚህን ስካርስ መሆናውን ይህንን ስካርስ በሆነው ሪሶርስ ላይ ተጠቅመን እንዴት አድርገን ነው ማክሲመም ፉልፊልመንቱ ላይ ምን ደርሰው ወይም አንሊሚትድ የሆነውን ሂውማን ወንት ላይ የምናረካው እንዴት አድርገን ነው የሚለውን ነገር ላይ በደንብ አድርጎ እንረዳበታለን ማለት ነው። ሶ the following statements above definition of economics አጠቃላይ ግን ጠቅለል አድርገን ስቴትመንት ላይ ስንደርስ ኢኮኖሚክስ እነዚህ ዲፊኒሽኖች አሉት። ኢኮኖሚክስ studies about scarce resource። ስለዚህ ስለ ስካርስ ሪሶርስ ያወራልናል ማለት ነው። ሪሶርስ ቅድም በጠቀስነው መሰረት ስካርስ የሆነውን ሪሶርስ ላይ ያወራልናል ማለት ነው። it's study about allocation resource። ስለዚህ ሪሶርስን እንዴት አድርገን ነው የምንጠቀመው የሚለውንም ኤፊሽንትሊ እንዴት አድርገን እንጠቀማለን የሚለውንም በደንብ አድርጎ ጥናቱን ያስቀምጥልናል ማለት ነው። ኢኮኖሚክስ ቅድም ባልነው መሰረትም human needs are unlimited or human wants is unlimited ብንለው ማለት ነው። ስለዚህ ይሄንን ነገራቶች አስቀምጧል፣ ጀጅመንት ላይ ደርሰዋል ማለት ነው ኢኮኖሚክስ። ስለዚህ human want unlimited የሰው ልጅ ፍላጎት unlimited ነው፣ ሪሶርስ ሊሚትድ ነው ኦር ስካርስ ነው።
ብሎ አስቀምጦልናል ማለት ነው። ስለዚህ በዚህ መሰረት እንዴት አድርገን ነው የምንጠቀም የሚለውን በደንብ አድርጎ ያስቀምጥልናል ማለት ነው። The objective of economics is to study how to satisfy the unlimited human needs up to the maximum possible degree through allocating the scarce resources efficiently። ይሄንን በሚገባ ተጠቅመን ስካርስ የሆነውን ሪሶርስ በማበቃቃት ተጠቅመን እንዴት አድርገን ነው አንሊሚትድ የሆነውን የሰው ልጅ ፍላጎትን ምናዳርሰው ወይም ምናረካው የሚለውን ነገር ይጠቅመናል ማለት ነው። ዋና ዓላማው ይሄ ነው ማለት ነው ኢኮኖሚክስ። ስለዚህ ሌላው the natures of economics. The lack of uniformity in definition of economics emanates from the shifting view about the subject matters over time. ስለዚህ ሰዎች የተለያየ ዲፊኒሽን ነው የሚሰጡት ብለናል። መጨረሻ ድምዳሜ ላይ ዲፊኒሽን አልደረሰም ብለናል። በአመለካከታቸው የተለያየ አመለካከት አላቸው ሰዎች ስለ ኢኮኖሚክስ ማለት ነው። አንዳንዶቹ ሳይንስ ነው ይላሉ፣ ኢኮኖሚክስ ሳይንስ ነው ይላሉ። አንዳንዶቹ ደግሞ አርት ነው ይላሉ። ስለዚህ ኢኮኖሚክስ እንደ አርት ይመለከቱታል፣ ኢኮኖሚክስ አንዳንዶቹ ደግሞ እንደ ሳይንስ ይመለከቱታል ማለት ነው። ኢኮኖሚክስ አሴ ሳይንስ ሲመለከቱት እንዴት ነው? ሳይንስ ፕሮዲውስስ ኤ ሲስተማቲክ ኤንድ ኦርጋናይዝድ ቤዝድ ኦን ቦዲ ኦፍ ናውሌጅ ዛት ሊንክስ ኬዝስ ኤንድ ኢፌክትስ። ስለዚህ የሆነ ኬዝ አለ፣ ከዛ በኋላ ኬዝንና ኢፌክትን ሊንክ በማድረግ ነው ማለት ነው። ሳይንስ የሆነ ነገር እውቀትን ናውሌጅብል በሆነ እንደዚህ ይገልጽልናል ማለት ነው። ዚስ ናውሌጅስ ካን ቢ ሪጋርድስ ዘ ናውሌጅ ኦፍ ዋት ኢዝ የሚለው ነው። ስለዚህ ምንድን ነው የሚለው ኮዙ ምንድን ነው፣ በዚህ መሰረት የሚለውን ነገራቶች እውቀትንና የኬዝንና ኢፌክትን ያገናኛል ማለት ነው ሳይንስ። ኢን ኢኮኖሚክስ several factors are systematically collected, classified, analyzed, and interpreted to the prediction about the future. ስለዚህ ሳይንስ ስንመለከተው በእነዚህ አናላይዝ በማድረግ ክላሲፋይድ በማድረግ ኮሌክትድ ሲስተማቲካሊ ኮሌክትድ በማድረግ የወደፊቱን ፕሪዲክሽን ያስቀምጣል ይለናል፣ እንደ ሳይንስ ማለት ነው። እንደ ሳይንስ ይህንን ያስቀምጣል። ኢኮኖሚክስ አስ አን አርት ስንመለከተው ዋን ኦፍ ዘ ኢምፖርታንት ዲፊኒሽንስ ኦፍ አርት ኢዝ ኤ ቴክኒክ ኦር ኤ ዌይስ ኦፍ ዱይንግስ ኦር አቺቪንግ ሳምቲንግ ማለት የሆነ ነገር ለመድረስ ቴክኒክ ነው ይለናል። ስለዚህ የሆነ ችግር ለምሳሌ አንኤምፕሎይመንት አንዱ ፕሮብሌም ነው፣ ፖቨርቲ አንዱ ፕሮብሌም ነው፣ ኢንፍሌሽን ኢኮኖሚክስ ፕሮብሌም ናቸው። ስለዚህ እነዚህን ሶሉሽንን ለማምጣት የሚጠቀመው ቴክኒክ ነው የሚለው ቴክኒክ ነው። ስለዚህ ቴክኒካል እንጂ ሳይንሳዊ አይደለም፣ በቴክኒክ ነው የሚጠቀመው የሚለውን ያስቀምጥልናል ማለት ነው። ስለዚህ ይሄንን እንደ አርትን አመለካከት ያላቸው ሰዎች ያስቀምጡታል ማለት ነው። ግን እኛ ኢኮኖሚክስ እንደ አርትም እንደ ሳይንስም ነው የሚለውን ድምዳሜ መያዝ ያስፈልገናል ማለት ነው። ሄንስ ኢኮኖሚክስ ኤክስቴንሲቭሊ ኤግዛማይን ዘ ኔቸርስ ኤንድ ኮዝስ ኦፍ ኢኮኖሚክስ ፕሮብሌም ኤንድ ሴትስ ዛት ፕሮዲውስስ ፎር ፋይንዲንግ ዜር ሶሉሽን የሚለውን ቅድም ባስቀምጥነው መሰረት ነው። ይህንን ሶሉሽን የሚያስቀምጠው በቴክኒካዊ በሆነ ዌይ ነው ሲል ይህንን ኮንሲደርስ አን አርት ብለን እንረዳለን ማለት ነው። አርት ስንል ቴክኒካሊ ሶሉሽኖቹን ያመጣል፣ ችግሮችን በቴክኒካሊ መንገድ ሶሉሽንን ይፈጥራል ወይም ሶልቭ ያደርጋል የሚለውን ድምዳሜ ላይ ደርሰዋል ማለት ነው። ስለዚህ አርት በአርት ደረጃ የሚያዩ ሰዎች ይህንን አመለካከት አላቸው ነው። ግን ጀነራሊ ኢኮኖሚክስ
በሁለቱም ደረጃ ነው የምናየው ማለት ነው። ሳይንስም ነው ፕላስ ደግሞ አርትም ነው። በቴክኒካሊም ወይም በሳይንቲፊካሊም ደግሞ ኬዝ ኤንድ ኤፌክትም ይከተላል። በአርትም ደግሞ ቴክኒካሊ በሆነ መልኩ ፕሮብሌሞችን ሶልቭ ያደርጋል የሚለውን ነገር እንዳጠቃላይ እንይዛለን ማለት ነው። ስለዚህ የዛሬ የያዝኩት የቻፕተር ትምህርት ሂደታችን ይህንን ይመስላል። ስለተከታተላችን አመሰግናለሁ። ቪዲዮዬ ለሁሉም ይደርስ ዘንድ ሼር፣ ኮፒ ሊንክ እንድታደርጉ በአክብሮት እጠይቃለሁ። አመሰግናለሁ።